እንግዲህ ዛሬ በሁለት ርዕስ ጉዳይ ዙሪያ መጥተናል ማለት ነው። እንግዲህ አብይ ጾም መምጣቱን ተከትሎ በሱ ዙሪያ የተጠየቁ ጥያቄዎች አሉ። የመጀመሪያው ጥያቄ አብይ ጾም እስከ ስንት ሰዓት ነው የምንጾመው የሚል ሲሆን፣ ሁለተኛው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ነው፣ እኛ ለምንድን ነው 55 ቀን የምንጾመው የሚል ጥያቄ ሲነሳ አንዳንዶች የሚያገኙት ምላሽ ምንድነው? ቅዳሜና እሑድ ስለተጨመረ ነው። እንግዲህ ቅዳሜና እሑድ ከጠሉላት ነው እንጂ ሌላ ማንኛውንም ምግብ እንመገባለን ቀኑን ሙሉ። ስለዚህ እሱን ስለማንጾም እሱ ሲቀነስ 40 ይሆናል የሚል ምላሽ ያገኛሉ። ነገር ግን ትክክለኛው ምላሽ ይህ አይደለም ማለት ነው። ዛሬ የሁለቱንም ጥያቄ በዝርዝር እንነግራችኋለን። ውድ የጊሳልስ ቤተሰቦች እንደምን አላችሁ? እንግዲህ ከመናገራችን በፊት ቪዲዮውን ላይክ እንዲሁም ደግሞ ፔጃችንን ቻናላችንን ሰብስክራይብ እንድታደርጉ በእግዚአብሔር ስም እናሳስባለን ማለት ነው። እንግዲህ የመጀመሪያው ጥያቄ ምንድነው? አብይ ጾም እስከ ስንት ሰዓት ነው የሚጾመው የሚለውን ስናነሳ፣ አብይ ጾም እንግዲህ በፍትሐ ነገሥታችን መሰረት የመጀመሪያው ሳምንት ማለትም ዘወረደ ፀሐይ እስኪጠልቅ ወይም ደግሞ እስከ 12 ሰዓት ነው የሚጾመው ማለት ነው። ከዛ ቀጥሎ ያለው ከቅድስት ጀምሮ እስከ ኒቆዲሞስ ያሉት ሳምንታት ደግሞ እስከ 11 ሰዓት ነው የሚጾመው። ከሆሳዕና ማግስት ማለትም ሰሞነ ሕማማት የሕማማት ሳምንት ደግሞ ፀሐይ ኮከብ እስከሚወጣ ወይንም ደግሞ እስከ 1 ሰዓት እስከ ምሽቱ 1 ሰዓት ድረስ ነው የሚጾመው ማለት ነው። ይህ በፍትሐ ነገሥት። ሁለተኛው ጥያቄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ነው፣ እኛ ለምንድን ነው 55 ቀን የምንጾመው ሲባል፣ እንግዲህ ቅድም እንደነገርኳችሁ ብዙዎች ቅዳሜና እሑድ ተቀንሶ ነው፣ ሲቀነስ 40 ስለሚሞላ እንደዛ ነው፣ ቅዳሜና እሑድ ስለተጨመረ ነው የሚል ምላሽ ይሰጣሉ። እንዴት ነው ጾም ከገባ በኋላ በመሃል እየተዘለለ? እንደዛ አይደለም፣ እንደዛ አይነት ምላሽ አይደለም ምላሹ ማለት ነው። እንግዲህ በ614 ዓመተ ምህረት የፋርሱ ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አድርሶ ቅድስት እሌኒ በኢየሩሳሌም አስቀምጠው የነበረው የጌታችን የመድኃኒታችን ኢየሱስ ክርስቶስን ክቡር መስቀል ያገኛል። በዛን አጋጣሚ እንደ ፀሐይ ሲያበራ ስላገኘው በእጁ ቢዳስሰው ስላቃጠለው ዲያቆናቱን አሸክሞ 60 ሺህ የሚሆኑትን ገድሎ 3 ሺህ የሚሆኑትን ማርኮ ወደ ፋርስ ባቢሎን አውርዷቸዋል ማለት ነው። እንግዲህ ከዚህ ከምርኮና ከግድያ የተረፉ ኢየሩሳሌም የነበሩ ሰዎች በየሸለቆው በየጉራንጉሩ ተደብቀው የነበሩ የተረፉ ማለት ነው። ጩኸታቸውን በዛን ጊዜ ሮምን ያስተዳድር ለነበረው ለንጉሥ ሕርቃል ያደርሱታል ማለት ነው። እንግዲህ ንጉሥ ሕርቃል ይህንን ሲሰማ ሐዋርያት በትምህርታቸው ሰው የገደለ እድሜ ልኩን ይጾም የሚል ትምህርት አስተምረዋል። ስለዚህ እኔ እንዴት ላድርግ? መስቀሉን ላመጣ በመወርድ ጊዜ የግድ ጦርነት ሊኖር ይችላል፣ በዛም መሃል ደግሞ ሰው ይሞታል፣ ሰው ሊገደል ይችላል፣ እንዴት ላድርግ ሲላቸው እኛ ያንተን እድሜ ተከፋፍለን እንጾማለን በማለታቸው እንግዲህ የእሱን እድሜ ተከፋፍለው ሲጾሙ አንዳንድ ሳምንት ደርሷቸዋል ማለት ነው። ንጉሥ ሕርቃልም እንግዲህ ወደ ፋርስ ባቢሎን ወርዶ በጦርነት ማለት ነው ጦርነት አካሂዶ ጠላቶቹን ድል በማድረግ የክርስቶስን ክቡር መስቀል በክብረ መንግስቱ ልብስ ጠቅልሎ ወደ ኢየሩሳሌም ወደ ቁስጥንጥንያ መልሶታል። ለንጉሥ ሕርቃል ኃይልንና ብርታትን ሰጥቶት በጠላቶቹ ላይ ድል እንዲቀዳጅ ያደረገው እግዚአብሔር አምላክ ለእኛም ኃይልንና ብርታትን ሰጥቶን በጠላታችን ላይ ድል እንድንቀዳጅ እንደዚሁም ደግሞ ኃይልንና ብርታትን ሰጥቶን ከኃጢአት ባርነት ነፃ እንድንወጣ እያሰብን የምንጾም ነው ጾም በንጉሥ ሕርቃል ስም ተሰይሞ ጾመ ሕርቃል ይባላል ማለት ነው የመጀመሪያው ሳምንት። ነገር ግን በስያሜ ደረጃ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወረደ ይባላል። እንግዲህ ዘወረደ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዱን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን የምናስብበት ይህ ሳምንት ጾመ ሕርቃል ስለሆነ አብይ ጾም ላይ ወይም የጌታ ጾም ውስጥ የሚካተት አይደለም ማለት ነው። የጌታ ጾም የሚታሰበው ለምሳሌ ዘንድሮ 2018 ዓመተ ምህረት አብይ ጾም የካቲት 9 ይገባል። ያም እንግዲህ ዘወረደ ከዛ ጀምሮ እስከ 14 ያለው ዘወረደ ይባላል። በ15 ቅድስት ነው። ቅድስት እንግዲህ ጌታችን ሰንበትን እንደቀደሰ የምናስብበት ሲሆን አብይ ጾምም ወይም የጌታ ጾም ከዚያች ዕለት ጀምሮ ቅድስት ምኩራብ መጻጉዕ ደብረ ዘይት ገብርኄር ኒቆዲሞስ ብሎ የኒቆዲሞስ ሳምንት አርብ ድረስ ማለት ነው። አርብ ድረስ የጌታ ጾም አርብ ላይ ያበቃል ማለት ነው። 40 ቀን ይሞላል። ከዛ ቅዳሜ ነው። ቅዳሜ አልዓዛር ይባላል። እሁድ
ሆሳዕና ነው የሚባለው። እንግዲህ ሆሳዕና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ግልገል ሲገባ የኢየሩሳሌም ሰዎች ተቀብለውታል ማለት ነው። ሕፃናትም ዘንባባ ይዘው ሆሳዕና በአርያም እያሉ እያመሰገኑ ያንን የምናስብበት ዕለት ሆሳዕና እንለዋለን። እንግዲህ ከዛ በኋላ ያለው ደግሞ ሰሞነ ሕማማት ነው። ሰሞነ ሕማማትም የጌታን ሕማማት የምናስብበት መታመሙን፣ መገረፉን፣ ሌላም ስቃይ መድረሱን በሱ የነበረውን ሕማም የምናስብበት ሳምንት ነው። ስለዚህ አብይ ጾም ከቅድስት ጀምሮ እስከ ኒቆዲሞስ አርብ ድረስ ያለው ነው ማለት ነው። ስለዚህ በዚህ አማካኝነት 40 ይሞላል። እነዚህ ሕማማትና ጾመ ሕርቃል በአብይ ጾም ላይ አንድ ላይ ተደርገው የተካተቱ ናቸው እንጂ ጌታ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባቱ አጽዋማት ይኖሩ እንጂ በእነሱ ውስጥ የተካተቱ ብዙ እንዳሉ ነው የሚያስገነዝበን ይሄ ማለት ነው። ለምሳሌ የነቢያትን ጾም ብናይ የመጀመሪያዋ 3 ቀን አብርሃም ሶርያዊ ጾም ተብላ ነው። ነገር ግን በነቢያት ጾም ውስጥ ተካታ ነው የምትገኘው። ለምሳሌ ጾመ ድህነትንም ብናይ አርብና ሮብ አለ። አርብን ለብቻ የአርብ ጾም አንልም፣ ሮብ ለብቻ የሮብ ጾም አንልም ማለት ነው። ስለዚህ ብዙ እንትን ያሉ አሉ። ነገር ግን 7 አጽዋማት ተብሎ 7 ነው የሚያዙት ማለት ነው። እና እንግዲህ ይህን ይመስላል ውድ የጊሳልስ ቤተሰቦች። እንግዲህ ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ በማድረግ ቻናላችንን ሌሎችም ጥያቄዎች እንዲመለሱላችሁ ወይንም ደግሞ ከታች ኮሜንት ላይ